ጨቋኝ አገዛዝን የተቃወመ ስልጣንን ያልፈራ ፈሪሃ አምላክ የሌለው ጀግና መለስ ዜናዊ ጨቋኝ በነበረበት ወቅት የኦፒዲኦ መሪ ኩምሳ ዳምቅሳ እናንተ ኦሮሞ ህዝብን የምታጠፉ ናችሁ አለ። ጀግናው ያለ ምንም ፍርሃት መልሶ እኔ የኦሮሞን መብት መከላከል ሲጀምር አንተ ሽንት ቤት ለመሄድ የምትጠቀመውን የሰውነት ክፍል እንኳን ማጽዳት አትችልም በማለት አዋርዶታል። በአንድ ወቅት ንጉሠ ነገሥት ቀዳማዊ ኃይለ ሥላሴን አለፈው ይከራከር ነበር። ለምን ኦሮሞነት ትከሳናላችሁ? አንተ ኦሮሞ አይደለህምን? በአንድ ወቅት አማጺ ተብሎ ተከሷል። እንዲህ አለ፣ እግሬን 2 ጊዜ ሰጥቻችኋለሁ፣ ልጄን አባራን እንደ ኦሮሞ ዜጋ ሰጥቻችኋለሁ። በራሳችን ሀገር አሳድገን ማደግ ለምን በእናንተ ዘንድ ወንጀል ሆነ? ይህን መልስ የሌለው ጥያቄ ለንጉሠ ነገሥት ቀዳማዊ ኃይለ ሥላሴ መንግስት ባለስልጣናት አቅርቧል። የዚህን ጀግና ታሪክ መማር ከፈለጋችሁ እስከ መጨረሻው ተከታተሉ። የጀግናው ስም ኮሎኔል አላሙ ቂጸሳ ነው። ጀግንነቱ የማይመነጭና ለህዝቡ እውነተኛ አርበኛ ሆኖ የኖረ ጀግና። ኮሎኔል አላሙ ቂጸሳ ግንቦት 5 ቀን 1900 ዓ.ም ተወለደ። ታኅሳስ 9 ቀን 1994 ዓ.ም አረፈ። የጦርነት አርበኛና የኦሮሞ መብት ተጋዳላይ ነበር። ከወጣትነቱ እስከ ሞቱ ድረስ ኦሮሞ ህዝብ ከባርነት ነፃ ወጥቶ የራሱ ሀገር ጌታ እንዲሆን ያለማቋረጥ ሰርቷል። የጀግናው ስም ኮሎኔል አላሙ ቂጸሳ ነው። ጀግንነቱ የማይመነጭና ለህዝቡ እውነተኛ አርበኛ ሆኖ የኖረ ጀግና። ኮሎኔል አላሙ ቂጸሳ ግንቦት 5 ቀን 1900 ዓመት ተወለደ። ታኅሳስ 9 ቀን 1994 ዓመት አረፈ። የጦርነት አርበኛና የኦሮሞ መብት ተጋዳላይ ነበር። ከወጣትነቱ እስከ ሞቱ ድረስ ኦሮሞ ህዝብ ከባርነት ነፃ ወጥቶ የራሱ ሀገር ጌታ እንዲሆን ያለማቋረጥ ሰርቷል። የልደትና የህፃንነት ታሪኩ የተከበረው ኮሎኔል አላሙ ቂጸሳ ከአባታቸው ቂጸሳ ያዳቴና ከእናታቸው ሀዩ ሮቢ ግንቦት 5 ቀን 1900 ዓመት በኦሮሚያ ጃልዱ ወረዳ ጉጁ ቀበሌ ተወለዱ። በተወለዱበትና ባደጉበት አካባቢ ዘመናዊ ትምህርት ቤት ስላልነበረ በሃይማኖት ትምህርት ቤት ቄስ ተማሩ። አባታቸው ቂጸሳ ልጃቸው እንዲማር ስለፈለጉ ወደ ፊንፊኔ አዲስ አበባ በላኩት በሀገር ሰራዊት ውስጥ ወታደር ሆኖ እንዲያገለግል አደረጉት። ኮሎኔል አላሙ በንጉሠ ነገሥቱ የአካል ጠባቂ ሰራዊት ውስጥ ተመድበው ዘመናዊ ትምህርትንና ፈረንሳይኛ ቋንቋን መማር ጀመሩ። የጣሊያን ተቃውሞ በፊውዳል ስርዓት ውስጥ ወደ ላይ እየወጡ ሽብር አዘጅ ሆኑ። በማይጨው ጦርነት እንዲዋጉ ተላኩ። በዚያ ከጣሊያን ጋር በተደረገው ጦርነት ኮሎኔል አላሙ በእግራቸው ቆስለው ወደ ትውልድ ሀገራቸው ጃልዱ ተመለሱ። ከቤተሰቦቻቸው ጋር እዚያ እየኖሩ እንዳሉ ኢትዮጵያ በጣሊያን ወረረች። በተፈጥሮ ጀግንነታቸውና ድፍረታቸው ኮሎኔል አላሙ ዘመናዊ መሳሪያ የያዙትን ጣሊያኖች ተቃወሙ። ጠላቶቹ ቀለም የሌላቸው ጠላቶች እንደሆኑ በማለት የጣሊያንን ወራሪዎች መሪ ነው ተዋጉ። በጦርነቱ ወቅት እርሳቸውና ሌሎች ብዙዎች ትራንስፈር በሽታ ታሲቦ በማለት የሚታወቀው በሽታ ያዙ። ይህም በወቅቱ መድኃኒት ባለመኖሩ ብዙዎችን ገደለ። ኮሎኔል አላሙ ከበሽታው ቢድኑም አባታቸው ቂጸሳ እና እናታቸው ሀዩ ሮቢ ግን አላገገሙም። ሁለቱም በአንድ ቀን ሞቱ። ልጆቻቸውን ወላጅ አልባ አድርገው ጥለዋቸው። ኮሎኔል አላሙ በአንድ ቀን ውስጥ ሁለቱንም ወላጆቻቸውን በማጣት ከፍተኛ ሐዘን ደርሶባቸዋል። ወንድሞቻቸውንና ሁሉንም ዘመዶቻቸውን መደገፍ የነበረባቸው ኃላፊነት ጠላባቸው። ቤተሰባቸውን ለማስተዳደር ሲታገሉ ከሌሎች ከጃልዱ ጀግኖች ጋር ተባብረው ጣሊያኖችን ሲዋጉ ቆይተው በመጨረሻም በጣሊያን ጦር ተማረኩ። ጣሊያኖች ኮሎኔል አላሙን የሞት ፍርድ ፈረዱባቸው። ፍርዳቸውን ሲጠባበቁ እንዳሉ ጣሊያኖች በድሪብሳ ፋይሳ ናጋሮ የሚመሩትን የኦሮሞ ጀግኖች እጃቸውን እንዲሰጡ ጠየቋቸው። ድሪብሳ ግን ለጣሊያኖች እንዲህ አላቸው፣ በእጃችሁ ያለውን አላሙ ቂጸሳን ፍቱልኝ እንጂ እጄን አልሰጥም። በድሪብሳ ፋይሳ የሚመሩትን የኦሮሞ ጀግኖች ለማስገዛት ሲሉ ጣሊያኖች በሞት የተፈረዱባቸውን አላሙ ቂጸሳን ከእስር ቤት ፈቷቸው። ኮሎኔል አላሙ ከእስር ቤት እንደተፈቱ ወዲያውኑ በድሪብሳ ፋይሳ ወደሚመራው ጦር ገቡ። እንደ ሸንቀሳ ኪሎ፣ ሚቅሳ ጆምባ፣ ኒቅሳ ፋጂ፣ ዲንቃ ኡርጎ እና ሌሎችም ካሉት በወቅቱ ከነበሩት የጃልዱ ጀግኖች ጋር በመሆን በጃልዱ ሰፍሮ በነበረው የጣሊያን ጦር ላይ እስከ መጨረሻው ተዋጉ። በንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ዘመነ መንግስት ጣሊያኖች ከሀገር ከወጡ በኋላ ቀዳማዊ ኃይለ ሥላሴ ወደ ስልጣናቸው ተመለሱ። የታሪክ ምሁራን እንደሚሉት
እንደ ካባዳ ቡዙናሽ ያሉ ለ5 ዓመት ሙሉ ከጣሊያን ጋር የተዋጉ ጀግኖች የቀዳማዊ ኃይለ ሥላሴን ወደ ስልጣን መመለስ ተቃወሙ። ኮሎኔል አላሙ ለትምህርት ወደ ሆሌታ ወታደራዊ አካዳሚ ገቡ። በ1944 ዓመት መለት ወደ ሰሜን ኢትዮጵያ አምባላጌ እንዲዋጉ ተልከው በሽራፕኔል ተቆስለዋል። ከ2 ዓመት በላይ በሆሌታ ወታደራዊ አካዳሚ አስተምረዋል። በንጉሠ ነገሥት ቀዳማዊ ኃይለ ሥላሴ አገዛዝ ስር ኮሎኔል አላሙ ከዝቅተኛ ወደ ከፍተኛ ማዕረግ ደረጃ ሲወጡ ሰርተዋል። በአገልግሎታቸው ወቅት አገዛዙ በፊውዳል ሀበሻ ነፍጠኛ ስርዓት ስር ኦሮሞ እና ኦሮሞ ያልሆኑ ዜጎችን ይጨቆኝ ነበር። በግልጽ ኦሮሞ ስለነበሩ በራሳቸውና በሰራዊቱ ውስጥ ባሉ ሌሎች ኦሮሞ ወታደሮች ላይ የሚደርሰውን መድሎ በቀጥታ አይተዋል። የማቻ እና ቱላማ ማህበር ለኦሮሞ ሕዝብ ትግል ቁልፍ መሰረቶች አንዱ የማቻ እና ቱላማ ማህበር መመስረት ነው። ይህ ማህበር ኦሮሞ ሕዝብን ከሀበሻ ነፍጠኛ ስርዓት ጭቆና ለማውጣት ከፍተኛ ዋጋ ከፍሏል። ኮሎኔል አላሙ ከመጀመሪያው ጀምሮ እስከ ሞታቸው ድረስ የዚህ ማህበር ፕሬዝዳንት ሆነው አገልግለዋል። የኦሮሞን ሕዝብ መከራ ለማቃለል ሌሊትና ቀን ሰርተዋል። ከማህበሩ ጸሐፊ ከኃይለማርያም ጋማዳ ጋር በመሆን ኮሎኔል አላሙ ታዋቂ ኦሮሞዎችን እንደ አባል ለማስመዝገብ ሰርተዋል። ከነዚህም መካከል ጄኔራል አበባ ጋማዳ፣ ጄኔራል ቶላ ባዳሊ፣ ጄኔራል ጃጋማ ኪሉ፣ ደጃዝማች ዳንኤል አበባ፣ ካባዳ ቡዙናሽ እና ሌሎችም ይገኙበታል። የማቻ እና ቱላማ ማህበር በጨለማ ውስጥ ለሚገኘው ኦሮሞ ሕዝብ የብርሃን ምንጭ ነበር። ኮሎኔል አላሙ በጃልዱ ለመጀመሪያው ዘመናዊ ትምህርት ቤት መሬት ለመለገስ ውሳኔን በተግባር ያሳደሩት እርሳቸው ነበሩ። በጃልዱ አካባቢ ምንም አይነት ትምህርት ቤት ስላልነበረ ኮሎኔል አላሙ የጃልዱ ከተማ ውስጥ ከራሳቸው መሬት ከ10,000 ሜትር በላይ ለግሰው የመጀመሪያ ደረጃ ትምህርት ቤት ከ1 እስከ 6ኛ ክፍል እንዲገነባ አድርገዋል። በተመሳሳይ ካባዳ ቡዙናሽ በሚሶማ አዳ አባርጋ እና ጎሮማኮ 20,000 ሜትር መሬት ለግሰዋል። ሁሉም የማቻ እና ቱላማ ማህበር አባላትና መሪዎች ሀብታቸውንና ጥንካሬያቸውን ለአንድ ምክንያት መሰው። በኮሎኔል አላሙ ቂጸሳ አመራር ስር የማቻና ቱላማ ማህበር የኦሮሞን ሕዝብ በፍጥነት ነክቷል። ይህም ቀዳማዊ ኃይለ ሥላሴንና ክበባቸውን በእጅጉ አስጨንቋል። የማህበሩ ዋና ትኩረት ኦሮሞዎችን ማስተማር ነበር። አገዛዙ ኦሮሞዎች አንዴ ካወቁ ነፃ እንደሚወጡ ተገነዘበ። ስለዚህ የማህበሩን እንቅስቃሴ ለማስቆም ወሰነ። ማህበሩ የኦሮሞ ወታደራዊ መሪዎችን፣ የመንግስት ሰራተኞችን፣ ተማሪዎችን፣ ገበሬዎችን እንደ ሲዳማ፣ ወላይታ እና ሌሎችም በሀበሻ ጭቆና ስር ያሉ ኦሮሞ ያልሆኑ ህዝቦችን እንኳን ያካተተ በመሆኑ አገዛዙ እጅግ አስደነገጠው። የአገዛዙ ቅሬታ ኮሎኔል አላሙ በቀዳማዊ ኃይለ ሥላሴ ዘንድ በጥርጣሬ ይታዩ ነበር። ኦሮሞዎች ከጭንቆና ተነስተው መዋጋት ስለጀመሩ ይህ በዘመናዊ መሳሪያ የሚዋጋ ጦርነት አይደለም፣ ይህ የውስጥ ጉዳይ ነው፣ የውስጥ ፖሊስ የሚፈልግ አሉ። በቀዳማዊ ኃይለ ሥላሴ አገዛዝ ጠንካራ ማስጠንቀቂያ ከተሰጣቸው በኋላ በወታደራዊ መስመር ሊያገኙት የሚገባው ማዕረግ ለ5 ዓመታት ተከለከለባቸው። እንዲሁም ከቀድሞ ስራቸው ተዛወሩ። እንዲሁም የማቻና ቱላማ ማህበርን በተመለከተ እንደ ጄኔራል ታደሰ ብሩና የአርሲ ታዋቂ ሽማግሌዎች ያሉት መሪዎቹ በቀዳማዊ ኃይለ ሥላሴ ፊት በቀረቡ ጊዜ ኮሎኔል አላሙ ያለምንም ፍርሃት ቀዳማዊ ኃይለ ሥላሴ ለምን ኦሮሞነት ትከሳናለህ? አንተ ኦሮሞ አይደለህምን? አሉ። እንደ ዘገባዎች ቀዳማዊ ኃይለ ሥላሴ ያንን ማን ነው እንድትሉ የነገራችሁ ሲሉ መልሰዋል። ኮሎኔል አላሙ አባራ አላሙ የተባለ የበኩር ልጅ ነበራቸው። እርሱ የመቶ አዛዥ ነበር። አባራ በአስመራ ይሰማር ነበር። ጄኔራል መንግስቱ ኃይለ ማርያም ጦርነት ወደ ፊንፊኔ ሲደርስ አባራ እጁን ሰጠ። ለቀዳማዊ ኃይለ ሥላሴ አገዛዝ በጦርነቱ ላይ ምክር እየሰጠ ባለበት ጊዜ አባራ በጋርማሚ ጦርነት ቀዳማዊ ኃይለ ሥላሴ የሚቃወሙ ቡድን ላይ ተገደለ። የታሪክ ምሁራን ኮሎኔል አላሙ በልጃቸው ትርጉም በሌለው ሞት በጣም መከናወናቸውን ይናገራሉ። በማቻ ማህበር ጉዳይ ሲከሰሱና ወደ ቀዳማዊ ኃይለ ሥላሴ ካቢኔ ቀርበው ሳሉ በጦርነት 2 ጊዜ ቆሰው ነበሩ። እንዲህ አሉ። እግሬን 2 ጊዜ ሰጥቻቸዋለሁ፣ ልጄን አባራም ሰጥቻቸዋለሁ። እንደ ኦሮሞ ዜጋ በራሳችን ሀገር ተገንብተን ማደግ ለምን በእናንተ ዘንድ ወንጀል ሆነ? በማለት ባለስልጣናቱን መልስ አጣብሟል። ብዙዎች ኮሎኔል አላሙ ለቀዳማዊ ኃይለ ሥላሴ ሲል ለሞተው ልጃቸው በጥልቅ ሐዘን እንደተወጡ ይናገራሉ። ይሁን እንጂ የእርሳቸው ፈጠራ የሆነው የማቻና ቱላማ ማህበር ወድሟል። መሪዎቹ በቀዳማዊ ኃይለ ሥላሴ ካቢኔ ፊት በሐሰት ተከሶ የተለያዩ ቅጣቶች ተፈረደባቸው። ኮሎኔል አላሙ 3 ፍርዶች ተፈረደባቸው። የ10 ዓመት ከባድ እስራት፣
የኮሎኔል ማዕረጋቸው እንዲነጠቅ እና ከእስር በሚፈቱበት ጊዜ ለ5 ዓመት የዜግነት መብታቸው እንዲነጠቅ ተደረገ። ሕዝባቸው ሊያያቸው ወይም ሊደርስባቸው እንዳይችል ወደ ጎንደር ደብረ ታቦር ተወሰዱ። የቀዳማዊ ኃይለ ሥላሴ አገዛዝ ሲወድቅ ሁሉም የማኅበሩ መሪዎች ከእስር ተፈቱ። የአቦ ወይም ኦሮሞ ነጻነት ግንባር ድጋፋቸው ከእስር ከተፈቱ በኋላም እንኳ የኦሮሞ ሕዝብ የራሱ ሀገር ጌታ እንዲሆን ማስተማራቸውን ቀጠሉ። በተለይም በ1991 1992 ዓ.ም በተለያዩ የኦሮሚያ ወረዳዎችና ክልሎች ተዘዋውረዋል። በወቅቱ በጉላሊ በሚገኘው የአቦ ጽሕፈት ቤት ጨምሮ ንግግሮችን ሰጥተዋል። ወያኔ አገዛዝ ማስፈራራት ቢሞክርም ለኦሮሞ ሕዝብ ራሳቸውን ሰውተው ሰርተዋል። በ1992 ዓ.ም በወያኔ መሪ መለስ ዜናዊ ተጠርተው ነበር። በስብሰባው ወቅት የኦፒዲኦ መሪ ኩምሳ ዳንቅሳ እናንተ ኦሮሞዎችን የምታጠፉ አይነት ሰዎች ናቸው ሲል ኮሎኔል አላሙ ያለምንም ፍርሃት መልሰዋል። የኦሮሞውን መብት መከላከል ሲጀምር አንተ ሽንት ቤት ለመሄድ የምትጠቀመውን የሰውነት ክፍል እንኳን ማጽዳት አትችልም። ኩምሳን አዋርደው እንዲቀመጥ አደረጉት። በስብሰባው ላይ የነበሩ ሰዎች ይናገራሉ። ከታዋቂ መግለጫዎቻቸው አንዱ ኦሮሞ ለኦሮሞ ነጻነት ከሚታገሉ ብዙ የኦሮሞ ድርጅቶች ጋር ካልተባበረ በስተቀር መብቱን ማግኘት አይችልም የሚል ነበር። በሄዱበት ሁሉ የኦሮሞ ሕዝብ ወቅታዊ ችግሮችን ለማሸነፍ ጎሳና ሃይማኖት ተሻግሮ አንድ መሆን እንዳለባት ያስተምሩ ነበር። የንግግሮቻቸው ቪዲዮዎች ያረጋግጣሉ። በ1994 ዓ.ም ሁለት የኦሮሞ ነጻነት ድርጅቶችን ለማስተሳሰር ጠንክረው ሞክረዋል። ከኦሮሚያ ወደ ናይሮቢ ኬንያ ሄደው አቦ ወይም ኦኤል እና አይኤፍኤልኦ ለማስተሳሰር ሲሞክሩ ከአቦ ገላሳ ዲልቦንም እና ከአይኤፍኤልኦ ጃራን አገኙ። ጃራ ባለመገኘቱ ገላሳ ዲልቦ ተተኪ ተወካይ አግኝተን ለማነጋገር ፈቃደኛ አልሆነም። ስለ ባሌ ትግል ብዙ ሰዎች አውቀውም አላወቁም የባሌ ጸረ ባርነት ትግል በጀነራል ጃጋማ ኬሎ እንደተጠናቀቀ ይነገራሉ። እኔ ግን ጃጋማ ኬሎ የባሌውን ትግል እንዳላቆመ ተምሬያለሁ። በ1991 1992 ዓመተ ምህረት አቦ የኢትዮጵያ ሽግግር መንግስት አካል በነበረበት ወቅት የአቦ ጽሕፈት ቤቶች በተለያዩ ቦታዎች ተከፈቱ። የአቦ መሪዎችና ኮሎኔል አላሙ ህዝቡን እያስተማሩ በስፋት ተዘዋውረዋል። በጥቅምት 1991 ዓመተ ምህረት የአቦ ጽሕፈት ቤት በጃልዱ ሲከፈት ኮሎኔል አላሙና ሌሎች ታዋቂ የአቦ አባላት ተገኝተዋል። እኔ ይህን ስብሰባ ካዘጋጁት መካከል አንዱ ነኝ። እናም ከአና ጃልዱ፣ ጊንዳ ባራቲ እና ሜታሮቢ ብዙ ሰዎች እንዲመጡ ጠንክረን ሰርተናል። በዚያ ታሪካዊ ስብሰባ ላይ ኮሎኔል አላሙ ቂጸሳ፣ ዳሚሴ ካባዳ ከአቦ፣ ግርማ ወልጊዮርጊስ ሶዶጂዳ እንደ ፕሬዚደንት፣ ጄኔራል ጃጋማ ኬሎ እና ሌሎች ተገኝተዋል። ጄኔራል ጃጋማ ኬሎ በጣሊያን ጦርነት ወቅት በዚያ አካባቢ ስለተዋጉ በጣም የታወቁ ነበሩ። ብዙ ኦሮሞዎች ኮሎኔል አላሙንን ጃጋማ ኬሎን ለማየት መጡ። ምክንያቱም በስም ብቻ ያውቋቸው እንጂ በገጽ አይተውት አያውቁም ነበር። ስብሰባው የተካሄደው በጃልዱ ትምህርት ቤት ነበር። ለጃልዱ ሕዝብ የራሳቸውን መሬት በመለገስ ለግንባታው የገንዘብ ድጋፍ ባደረጉት ትምህርት ቤት። ይህ ትምህርት ቤት ከሌሎች አካባቢዎች ለሚመጡ ኦሮሞዎች ትልቅ ምሳሌ ሆኖ ይቆያል። ኮሎኔል አላሙ በበጎነትና በሀገር ፍቅር የተሞላ ሕይወት ኖረዋል። በትላም ታኅሳስ 9 ቀን 2001 ዲሴምበር 9 ሲጀመር 1994 ዓ.ም አረፉ። አስከሬናቸው በተወለዱበት ጃልዱ ተቀብሯል። ብዙ የሚወዷቸው ሰዎችም እዚያ ይገኛሉ። እኛ የጀግናችንን የኮሎኔል አላሙ ቂጸሳ ታሪክ ክፍል ብቻ ነው ያቀረብነው። የዚህ ጀግና ታሪክ አልቋል። ሙሉ ታሪኩን ለእናንተ ማቅረብ አለብን። በመጨረሻ ስላዳመጣችሁት እጅግ እናመሰግናለን። ቪዲዮዎቻችንን ከወደዳችሁ እባካችሁ የዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ቪዲዮዎቻችንን ሼር ያድርጉ እና አበረታቱ። በሰላም ነው። አመሰግናለሁ።